ሰላም ሰላም፣ እንኳን ወደዚህ ቻናል በድጋሚ መጣችሁ። እንግዲህ ለዛሬ የማቀርብላችሁ ከአምስት ከፍተኛ የአፍሪካ ሀገራት በእንግሊዘኛ ትምህርት ካሪክለም ኮፒ በማድረግ ከዜጎቿ እውቅና ውጪ ኢትዮጵያ በስንተኛ ደረጃ ላይ እንደምትገኝ፣ ምን ነገሮችን እንዳካተተች፣ ለምን ይህን ኮፒ ማድረግ እንደተጠቀመች፣ ለምን ጠቀሜታ ጉዳቱስ ለተማሪዎች ላይ የሚለውን በዚህ ቪዲዮ እንድታዩ ወይም እንድትከታተሉ ጋብዛችኋለሁ ወይም እናያለን። እሺ እንግዲህ በመጀመሪያ ደረጃ ላይ ኮፒ በማድረግ ከአምስት የአፍሪካ ሀገራት የመጀመሪያዋ አንደኛ ላይ የምትገኘው ናይጄሪያ ናት። ሁለተኛ ላይ የምትገኘው ኬንያ፣ ሶስተኛ ላይ የምትገኘው ግን እናንተም ገምቱ እስኪ ኢትዮጵያ፣ አራተኛ ዩጋንዳ፣ አምስተኛ ዛምቢያ። እንግዲህ አምስት ዋና ዋና የአፍሪካ ሀገራት ውስጥ የእንግሊዘኛ ትምህርት ካሪክለም ኮፒ ማድረግ መባል እንግዲህ ይታወቃል እንዳለ የተቀዳ ማለት ነው። ኮፒ በማድረግ ለዜጎቿ ከዜጎቿ እውቅና ውጪ በስራ ላይ እየተገበረችና እያዋለች ያለች በሶስተኛ ደረጃ ላይ የምትገኘው ሀገራችን ኢትዮጵያ ነች ማለት ነው። እሺ እንግዲህ ለምን ኢትዮጵያ የእንግሊዘኛ ትምህርት መጽሐፍ ካሪክለም የውጭ ኮፒ ማድረግ እንደፈለገች፣ ማን ተጠቃሚ እንደሆነ፣ ጥቅምስ አለው ወይስ የለውም፣ ለተማሪዎችስ ጉዳት አለው የለውም የሚለውን ነገር አንድ ባንድ እናያለን። እንግዲህ ወደ ዋናው ሲሄድ የመጀመሪያው ኮፒ ካሪክለም መሆኑ ግልጽ ነው። የኢትዮጵያ እንግሊዘኛ ትምህርት መጽሐፍ በእጅጉ በውጭ ሀገር ሙሉ በሙሉ ነገሮች በመጽሐፉ ላይ ሰፍሮ የሚገኙበት ነው። ይሄም የሆነበት ምክንያት ለምሳሌ የውጭ ድጋፍ ከአሁን በፊት ከነበሩት እንደ ኤንጂኦ የተዘጋጀ ሲሆን የኢትዮጵያ ልማት ፕሮግራም ውስጥ የግድ ተሳታፊ ያደርጋል። በዚሁም ደግሞ የዜጎቿ እውቅና ይህን ነገር ስታደርግ ለዜጎቿ በምንም አይነት መልኩ የምታሳውቀው እውቅና የለም። ሁለተኛ እንዲሁም የተማሪዎችን ደረጃ፣ ያስተሳሰብ፣ የአመለካከት ከእድሜያቸው ጋር በየክፍል ደረጃቸው እንዲጣጣሙ ተደርጎ የተሳተፈ አይደለም። ምክንያቱም 70% በላይ የውጭ ኮፒ የተደረገ ነው ማለት ነው። ለእነዚህ ማብራሪያ ለምሳሌ በመጀመሪያ ደረጃ እንግሊዘኛ ትምህርት መጽሐፍ ላይ እንግዲህ ትምህርት ከቀላል ወደ ከባድ ነው መሄድ ያለበት። ነገር ግን ትምህርቱ ለከፍተኛ ደረጃ የሚያስፈልገው የሚሰጠው የትምህርት ይዘት በአንደኛ ደረጃ ላይ እየተሰጠ ያለበት ሁኔታ እያየን ስለሆነ ለምሳሌ እንደ ሞዳል ቨርብ አይነት ላይክ፣ ሻል፣ ማይት፣ አውቱ የሚሉት እነዚህ በትክክለኛ የክፍል ደረጃ እየተሰጠ ባለመሆኑ ይሄ አንዱ ማሳያ ነው። እንዲሁም ደግሞ ተማሪዎቹ ትምህርቱን እንዲወዱት አለማድረጉ፣ ለምን ከነሱ አቅም፣ ከነሱ የክፍል ደረጃ፣ ከነሱ አስተሳሰብ፣ ከነሱ የዕለት በዕለት ህይወት፣ ከነሱ የአካባቢያቸው ቋንቋና እሴት ጋር ባህል ተዛማጅነት ስለማይኖረው ትምህርቱን እንዲጠሉት ያደርገዋል። ስለዚህ ይሄ ሌላኛው ከውጭ ቅጅ ኮፒ የተደረገ ነው። ምክንያቱም የውጭ አሁን ልክ የዘረዘርኳቸው የውጭ የራሱ የሆነ የአካባቢያዊ ባህል፣ እሴት፣ ቋንቋ በምንም መልኩ ሊገናኝ ባለመቻሉ ከዚህ ጋር ተቃርኖ ይኖረዋል ማለት ነው። እንዲሁም ደግሞ እንግዲህ የኢትዮጵያ ካሪክለም ከዜጎቿ ውጭ ከውጭ ቅጅ የተደረገ ነው። የዜጎቿ በጣም አነስተኛ ወላጆች፣ መምህራን እንዲሁም አስፈጻሚ አካላት ነፃነት የሌለበት መሆኑ ያስታውቃል ማለት ነው። ስለዚህ የራሷን ቋንቋ፣ ባህል፣ የብሔራዊ ትምህርት በዚህ ጉዳይ ላይ ካሉት በሀገሯ ውስጥ ካሉት ምሁራን ከከፍተኛ ትምህርት እስከ ታች እስከ ትምህርት አካላት ጋር ያላቸውን በነፃነት በራሷ
አዘጋጅታ ከራሷ ቋንቋ፣ ባህል፣ እሴት ተነስታ እስካልተዘጋጀ ድረስ ይሄንንም አንዱ የውጪ ኮፒ መሆኑን ማሳያ ነው ማለት ነው። ስለዚህ ታዲያ እነዚህ ነገሮች በተማሪዎች ላይ ጉዳት ያደርሳል ወይስ አያደርስም የሚለው ነገር አንደኛ ውጤታማ ሊሆኑ አይችሉም። ሁለተኛ ነገር ትምህርቱን እንዲጠሉት ያደርጋል። ሶስተኛ ነገር ደግሞ የራሳቸውን ቋንቋ፣ ባህል፣ እሴትን የዕለት በዕለት ኑሮን ጫና ይፈጥርባቸዋል። የራሳቸውን ከማወቅ ይልቅ የውጭዎቹን የማወቅ ወደ ውጭ ሽፍት የማድረግ ሁኔታን ይታያል። በዚህም ተማሪዎቹ ለራሳቸው ያለውን አመለካከት ያላቸውን እውቀት ለማሳደግ ትንሽ ያዳግታቸዋል ማለት ነው። እንግዲህ በአጠቃላይ የኢትዮጵያ ካሪክለም ከዜጎቿ አስተዋጽኦ ውጭ ከውጭ በዜጎች ባህላዊ እውቀት፣ አስተሳሰብ ካሪክለሙ ኮፒ ተደርጎ የቀረበ ነው። ታዲያ እናንተስ? ስለዚህ ይሄ መጽሐፍ ቢፈተሽና ቢስተካከል ይሄም ማለት ለዜጎቿ አብዛኛውን ሰፍሮ መገኘት ያለበት የአካባቢው የሀገሩ ባህል፣ እሴት፣ ቋንቋ፣ የተማሪዎቹ እድሜ፣ አስተሳሰብ፣ አመለካከት ያማከለ ሆኖ ቢዘጋጅና ቢፈተሽ የሚል ሀሳብ አለኝ። እናንተስ በዚህ የምትሰጡት ሀሳብ ካለ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረጋችሁን አትርሱ። በቀጣይ እንደዚሁ በጣም አስደናቂ በሆነ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።